1000 ሰብስክራይበር ማግኘት እንዲሁም ደግሞ ቫይራል መውጣት ከምን ጊዜውም በላይ አሁን ላይ በጣም ቀላል ሆኗል ስላችሁ በምክንያት ነው። በዛሬው ቪዲዮ በ48 ሰዓት ቆይታ ውስጥ 1000 ሰብስክራይበር እንዴት እንደምታገኙና እንዲሁም ደግሞ ከዚህ በኋላ የምትለቋቸው ቪዲዮዎች እንዴት ቫይራል እንደሚወጡ ምን አይነት ሲስተም እንደምትጠቀሙና እንዴት ውጤታማ ልትሆኑ እንደምትችሉ አሳያችኋለሁ። ከምንም በላይ ማለት ነው ዛሬ በሰራሁት ቪዲዮ በጣም እንደምትደነቁ አልጠራጠርም። በተቻላችሁ አቅም ግን ቪዲዮውን እስከ መጨረሻ ለማየት ሞክሩ። ላይክ እና ሼር ማድረጋችሁን ደግሞ በፍጹም እንዳትረሱ። እድል ይቀናችኋል። ስላገኘኋችሁ በጣም ደስ ብሎኛል። መልካም ቆይታ። መልካም ተመልሰናል። ስለዚህ ምንም ሳላንዛዛ ቀጥታ ወደ ዛሬው ሐሳብ ልለፍ። በቀጥታ ምን ታደርጋላችሁ? ወደ ዩቲዩብ አፕሊኬሽናችሁ በቀጥታ ትሄዳላችሁ። ይሄው ዩቲዩብ አፕሊኬሽንን በዚህ ልክ ከፈትኩት። እናንተ ላጠቃቀም በሚመች አይነት በጣም በፈጠነ ሁኔታና ግልጽ በሆነ ሁኔታ ስለማስረዳችሁ በተቻለ አቅም ቀለል ባለ ሳታካብዱ ለመረዳት ሞክሮ። በዚህ ልክ ወደ ዩቲዩባችሁ እንግዲህ እንደመጣችሁ ቀጥታ ወደ ሾርት ቪዲዮዎች ትሄዳላችሁ። እነዚህ አሁን በጠቅላላ እዚህ ጋር የምታያቸው ሁሉ ሾርት ቪዲዮዎች ናቸው ማለት ነው። ስለዚህ ከነዚህ መካከል እኔ በአንዱ ላሳያችሁ። ለምሳሌ ይሄው እዚህ ጋር ያለችው ቪዲዮ አጠር ያሉ ድራማ የሚመስሉ ግን አጠር ያሉ ሾርት ቪዲዮዎች ናቸውና እሱን ክሊክ ላድርግ። እሺ፣ ድምፁን ላጥፋ ኮፒራይት እንዳያገኘኝ ማለት ነው። እሺ፣ መልካም። እዚህ ጋር እንደመጣችሁ አሁን እዚህ ጋር ይሄ ቪዲዮ በጣም ቫይራል የወጣ ቪዲዮ ነው። ስንት ሰው ላይክ አድርጎታል? 753,000 ሰው ላይክ አድርጎታል። ከዚህም ባሻገር ሌሎች ልብ አንጠልጣይ የሆኑ አሪፍ የሆኑ ቪዲዮዎች መምረጥ ትችላላችሁ። ለምሳሌ ሌላ በጣም ቫይራል የሆነ ቪዲዮ ለምሳሌ ይሄኛው 5 ሚሊዮን ሰው ላይክ አድርጎታል። ስለዚህ ይሄኛውን ልምረጥ። ስለዚህ ምንድነው የምታደርጉት? በቀጥታ እዚህ ጋር እንደመጣችሁ እዚህ ጋር አንድ ወሳኝ ቦታ ልውሰዳችሁ። ይሄ ሾርት ቪዲዮን መርጠናል እንበል። አሁን ይሄንን ሾርት ቪዲዮ ልንጠቀም ነው የራሳችንን ቻናል ለማሳደግ፣ የራሳችንን ቻናል ቫይራል ለማውጣት ይሄንን ሾርት ቪዲዮ እንግዲህ ልጠቀመው ነው። ስለዚህ አሁን በቀጥታ ምን አደርጋለሁ? እዚህ ጋር ስትመጡ ሚክስ የምትል እዚህ ጋር ወሳኝ ነገር አለች፣ ከሼር በታች ማለት ነው። እዚህ ጋር ላይክ አለ፣ እዚህ ጋር ዲስላይክ አለ፣ እዚህ ጋር ኮሜንት አለ፣ እዚህ ጋር ሼር በተን አለች። ከዛ ከሼር በተን ስር ፕላስ ምልክት ያላት የሪሚክስ ምልክት አለች። እሷን ትነካላችሁ። ይሄው እሷን ነካሁት። አሁን እዚች ጋር ወሳኝ ነገሮች አምጥቷል። ለምሳሌ ምን አምጥቷል? ዩዝ ዚስ ሳውንድ የሚል ነገር አለ። ከዛ ዩዝ ቴምፕሌት የሚል ነገር አለ። ኮላብ የሚል ነገር አለ። ግሪን ስክሪን የሚል ነገር አለ። ከት ዚስ ቪዲዮ የሚል ነገር አለ። ስለዚህ አሁን እኛ ወሳኙ የምንፈልገው ነገር ምንድነው? ግሪን ስክሪን የምትለዋን እዚች ጋር ግሪን ስክሪን የምትላለች እሷን ነው የምንፈልጋት። እሷን ትነካላችሁ። እሷን እንደነካችሁ ቀጥታ በዚህ ልክ ያመጣላችኋል። ይቅርታ በኮኔክሽን ምክንያት ነው፣ አንዳንዴ እንደዚህ ይፈጠራል፣ ይዘገይብኛል። እሺ ቴንክ ዩ። ስለዚህ ምን ታደርጋላችሁ? እስኪመጣ እንጠብቃለን በቴክስት። እንግዲህ መጥቶልናል። አሁን በቀጥታ ምን ታደርጋላችሁ? ከስር ደን የምትል ምልክት አለች። እቺ ትናዘሽ ጋር ደን የምትለዋን ትነካላችሁ። ፕሮሰስ እያደረገ ነው፣ እንጠብቀዋለን። ልክ ፕሮሰስ አድርጎ እንደጨረሰ ወደ ቀጣዩ ስቴፕ ይወስደናል። ይሄ ሁላችሁ በዚህ ልክ ያመጣልናል። አሁን እዚህ ጋር ሁለት ነገር ነው እንግዲህ የምታዩት። አንደኛው ይሄው ፊት ለፊት ላይ የኔ ቪዲዮ አለ። ከዛ በኋላ ከባክግራውንዱ ደግሞ የቅድሙ ቪዲዮ አለ። ስለዚህ የኔን ቪዲዮ እንዲህ አነሳ አረገዋለሁ፣ አሳንሰዋለሁ፣ ዙም አውት አድርጌ ከዛ ወደ ታች ጥግ ላምጥቼ በጣቴ ወደ ታች አንሸራትተውና ቀጥታ ምን አደርጋለሁ? ቪዲዮ እንዳይሸፍን ፈልጌ ነው። ከዛ በኋላ ቀጥታ ቪዲዮውን አስጀምረዋለሁ። መሀል ላይ ያለችዋን ቀይዋን ነክቼ ማለት ነው። በዚህ ልክ ይሄው ሪከርድ ማድረግ ጀምሯል። እናንተ ምንም የምታወሩት ነገር የለም። የእናንተ ድምፅ መግባት የለበትም። ስለዚህ ቀጥታ ቪዲዮ እስኪጨርስ ትጠብቃላችሁ። ልክ ሲጨርስ ራሱ ያበቃል። ይሄው አበቃ። ስለዚህ በዚህ ልክ ፕሮሰስ ያደርጋል። ፕሮሰስ አድርጎ እንደጨረሰ ወደ ቀጣዩ ስቴፕ ይወስዳችኋል። መልካም። በዚህ ልክ እንደመጣለን እንግዲህ ቪዲዮአችንን ሪከርድ አድርገን ጨርሰናል። አሁን ከኛ የሚጠበቀው ምንድነው? ይሄውና እዚህ ጋር ከስር ኔክስት የምትላለች፣ ኔክስት የምትለዋን እንነካለን። መልካም፣ በጥንቃቄ ተመልከቱ። ቴንክ ዩ። ኔክስት አድርገናል። ብራቮ። አሁን እንግዲህ እዚች ጋር ወሳኝ ቦታ ላይ ደርሰናል። ከምንም በላይ እንቀድምና እዚች ጋር ቪዲዮ ላይ የእርሳስ ምልክት አለች። እሷን ነክተን ለቪዲዮ የሚሆን አሪፍ ተምኔል ላይ እናስቀምጣለን። ለምሳሌ እዚህ አካባቢ ቢሆን ይሄ ቪዲዮ ቫይራል ሊወጣ ይችላል
ቴንኪው። አሪፍ የሆነ ቪዲዮአችንን ቫይራል ሊያወጣ የሚችል አሪፍ ተምኔል ላይ እናስቀምጠዋለን፣ ስክሪናችንን ማለት ነው። የቪዲዮአችን የፊት ገጽ ላይ የሚቀመጠውን ኢሜጅ እዚሽ ጋር እንመርጣለን። በቃ እዚሽ ጋር አደረግኩት። ከዛ የጫፍ ላይ የራይት ምልክት አለች፣ እሷን እነካለሁ። ቴንኪው። ከዛ በኋላ እንግዲህ እዚች ጋር ርዕሳችንን ለቪዲዮአችን የሚሆነውን አሪፍ ርዕስ እንመርጣለን። ለምሳሌ ክርስቲያኖ ሮናልዶ ብለን እንጽፋለን። ከዛ በኋላ 1-2 ኢሞጂ እንድንጠቀም ዩቱብ ብዙ ጊዜ ያበረታታል። ቪዲዮአችሁን ሪኮመንድ እንዲያደርግላችሁ 1-2 ኢሞጂዎች፣ አሪፍ ኢሞጂዎች ትጠቀማላችሁ። ቴንኪዩ። ከዛ በኋላ ቀጥታ ምን እናደርጋለን? ወርታች ስክሮል እናደርግና እዚህ ቪዚቢሊቲ የሚለው ላይ እዚህ እንገባና አንሊስትድ መሆኑን ቼክ እናደርጋለን። አንሊስትድ ላይ መሆኑ መቻል አለበት። አንሊስትድ እቺ መሀል ላይ ያለችዋ ላይ ማለት ነው። ቴንኪዩ። ከዛ በኋላ ከዚህ እንወጣለን። ከዛ በኋላ እዚህ ጋር ከስር ሎኬሽን የምትል ነገር ታያላችሁ። ሶሪ በጣም ይቅርታ። እቹትና እዚህ ያከበብኳት ጋር ሎኬሽን የምትላለች። እሷ ውስጥ ትገቡና ምን ታደርጋላችሁ? እንደ ያላችሁበት ሀገር ትሞላላችሁ። እኔ ኢትዮጵያ ውስጥ ስላልኩት ኢትዮጵያ ብዬ ይሄው ኢትዮጵያ የምትለውን ሴሌክት አደርጋለሁ። ከዛ በኋላ አሁንም ወደ ታች ወረድልና ከዛ ወሳኝ ነገሮች በጭራሽ መዝለል የሌለባችሁ ወሳኝ ነገሮችን ነው እዚህ ጋር የምነግራችሁ። አሁን እዚህ ጋር ፔድ ፕሮሞሽን የምትል ነገር አለች። እሷ ውስጥ ደግሞ ትገባላችሁ። እሷ ውስጥ እንገባና ኖ እንላለን። ይሄንን ቪዲዮ በመስራታችሁ የማስታወቂያ ተከፍሏችኋል ወይ ነው ዋና ሐሳቡ። ስለዚህ ተከፍሏችሁ ከሆነ የስ ትላላችሁ። እንደኔ ያልተከፈላችሁ ከሆነ ደግሞ ኖ ትላላችሁ። ስለዚህ ኖ የምትለዋን መርጣለሁ። ከዛ በኋላ ከስር ደግሞ እዚሽ ጋር አተርቢዩትስ የምትል ነገር ታገኛላችሁ። እዚህ መጨረሻ ላይ አተርቢዩትስ ትላለች። እሷ ውስጥ እቺ ናት። እሷ ውስጥ እንገባለን። እሷ ውስጥ ገቡና ከላይ አልተርድ ኮንቴንት የሚል ነገር አለ። መጀመሪያ ላይ ያለውን ትነኩና ኖ የምትለዋ ላይ ታደርጋላችሁ። ይኸው እዚህ ጋር ሁለተኛ ላይ የስ እና ኖ የሚሉ ናቸው ያሉት። ስለዚህ እኛ ሁለተኛ ላይ ኖ የምትለዋ እንነካለን። ከዛ በኋላ ከዚህ እንመለሳለን። ከዛ በኋላ ቀጥታ ምን እናደርጋለን? ቪዲዮአችንን አፕሎድ እናደርገዋለን። ይኸው ከስር የአፕሎድ በተን አለች፣ በጥቁር ናት። እኔ ጋር እናንተ ጋር በሰማያዊ ሊሆን ይችላል፣ ብቻ አላቅም። ስለዚህ ቀጥታ ምን አደረግን? አፕሎድ አደረግን። ቴንክ ዩ። መልካም። ስለዚህ አፕሎድ አድርጎ እስኪጨርስልን እንጠብቃለን። መልካም። እንደምታዩት ቪዲዮአችንን አፕሎድ አድርገን ይሄው ጨርሰናል። ስለዚህ በቀጥታ ወደ ተወስዳችኋለሁ። ከዩቱብ አፕሊኬሽን እንወጣና ወደ ዩቱብ ስቱዲዮ አፕሊኬሽን ወስዳችኋለሁ። እንግዲህ ዩቱብ ስቱዲዮ አፕሊኬሽን በዚህ ልክ ይከፍትልናል። አሁን በቀጥታ ትሄዱና ኮንተንት የምትለዋን እዚህ ጋር ከስር የምትታየዋን እሷን አንድ ጊዜ ክሊክ ታደርጋላችሁ። አሁን እንግዲህ አፕሎድ ያደረግነው ቪዲዮ እዚች ጋር ነው የምናገኘው። ይሄውላችሁ እዚህ መጀመሪያ ላይ ያለው ይሄኛው አፕሎድ ያደረግነው ቪዲዮ ነው። ስለዚህ ምንድን ነው የምናደርገው? ቀጥታ እሱን ቪዲዮ እንነካዋለን። ምክንያቱም ቅድም እዛ ዩቱብ ውስጥ ያልጨረስነው ነገር ስላለ አሁን እዚህ ጋር ነው እንግዲህ የምንጨርሰው። ስለዚህ በቀጥታ እንደዚህ ይከፍትላችኋል። ከዛ እዚህ ጋር ጫፍ ላይ የፔንስል ምልክት ወይም የእርሳስ ምልክቷን ትነኩና እንደገና ወደ ውስጥ ያስገባችኋል። በዚህ ልክ ይከፍትልናል። ስለዚህ ምንድን ነው የምናደርገው? እዚች ጋር እንግዲህ ከቅድም ጀምሮ የጨረስናቸው አንዳንድ ነገሮች ቢኖሩም ነገር ግን ሙሉ በሙሉ ጨረስን ማለት አይደለም። እዚህ ጋር ደግሞ የምትቀረን ትንሽዬ ነገር አለች። እሷን እንጨርሳታለን። እዚህ ጋር ዲስክሪፕሽን የምትል ነገር ታገኛላችሁ። ዲስክሪፕሽን ጋር ምን ታደርጉልኛላችሁ? እዚህ ጋር ታይትል የጻፍናትን ታይትል እንደዚህ ኮፒ ታደርጉትና ቀጥታ ወደ ዲስክሪፕሽን ጋር ትመጡና ዲስክሪፕሽናችሁ ውስጥ ገብታችሁ ፔስት ታደርጓታላችሁ። ቴንክ ዩ። ከዛ በኋላ ከዚህ ትወጡና ምንድነው የቀረን የመጨረሻው ነገር? እዚህ መጨረሻ ስር አልተርድ ኮንተንት የምትለዋ ጋር እዚህ መጨረሻ ስር አልተርድ ኮንተንት የምትለዋ ውስጥ እንገባና ከዛ በኋላ እዚች ጋር የሚያስመርጠን ነገር አለ። ይሄውና እዚች ጋር ካታጎሪ የሚል አለ። ካታጎሪ ውስጥ እንገባና ቪዲዮአችን ምንን ያካተተ ወይም ምንድነው የሰራነው ቪዲዮ፣ የዛሬው የምንለቀው ቪዲዮ ምንድነው? ለምሳሌ ይሄውና እዚህ ጋር ኤዱኬሽን ይላል፣ ትምህርት ነው። ኢንተርቴንመንት ይላል፣ ማስታወቂያ ነው። ፊልም ነው፣ ጌም ነው፣ ሚውዚክ ነው፣ ኒውስ ዜና ነው፣ ብሎግ ነው ይላል። ስለዚህ ዛሬ የምንለቀው ቪዲዮ ስፖርት ስለሆነ ቀጥታ እዚህ ጋር እንመጣና ስፖርትስ የምትለዋ ላይ ክሊክ እናደርጋለን። ብዙ ጊዜ ቫይራል የማንወጣው ካታጎሪ ሳንመርጥ ቪዲዮ ስንጭን አጫጫናችን ላይ ማስተካከል ያለብንና በትክክል ማሟላት ያለብንን ነገር ሳናሟላ ስንቀር ነው ቪዲዮአችን ብዙ ጊዜ ቫይራል የማይወጣው። ስለዚህ ምንድነው ካታጎሪያችንን መተን ጨርሰናል፣ ስፖርት ብለናል። ስለዚህ አሁን የመጨረሻ እዚህ ጋር የሚቀረን አንድ ነገር አለ። ምንድነው?
ታግ አለ። ስለዚህ ታግ ውስጥ እንገባና ታግ እንደረድራለን። ቪዲዮአችንን ቫይራል ሊያወጣ የሚችል ታግ ማለት ነው። ስለዚህ ለምሳሌ ስፖርትስ የስፖርት ቪዲዮ ስለሆነ ስፖርትስ፣ ሌሎችም እንደዚሁ ከስፖርት ጋር የሚያያዙ ሌሎች ቃላቶች ሰዎች ብዙ ጊዜ ሰርች የሚያደርጓቸው ቁልፍ የሆኑ ቃላቶች እዚህ ጋር እንደረድራለን ማለት ነው። ለምሳሌ ክርስቲያኖ ሮናልዶ ቪዲዮአችንን የሚገልጹ ሌሎች ታጎች እየፈለግን እያሰብን አእምሯችንን ጨምቀን እዚህ ጋር ለማምጣት እንሞክራለን። እሺ ፉትቦል ስፖርትስ፣ ፉትቦል ስፖርትስ። ጨዋታው የአርሰናል ከሆነ አርሰናል ማለት እንችላለን። ሰዎች አርሰናል ብለው አጋጣሚ ሰርች ካደረጉ የኛ ቪዲዮ ቀድሞ እንዲመጣላቸው ማለት ነው አርሰናል እንላለን። ማንቸስተርም ከሆነ ማንቸስተር እንላለን። በዚህ ልክ ታጋችንን እንሞላና ከጨረስን በኋላ ከዚህ ውስጥ እንወጣና ቀጥታ እዚህ ጋር እንመጣና ቪዚቢሊቲ የምትለዋ ውስጥ እንገባለን። አሁን ቪዲዮአችንን ቀጥታ አየር ላይ ህዝብ ጋር እንዲደርስ ልናደርግ ስለሆነ የመጨረሻ ስቴፓችን ናት ይችኛዋ ስቴፕ። ፐብሊክ የምትለዋን ነካን ማለት ቪዲዮአችን ከኛ እጅ ወጥቶ ወደ ህዝብ ተሰራጨ ማለት ነው። ስለዚህ አሁን ልነካው ነው። ይሄው ነካውት። ስለዚህ ከዚህ ትወጡና ምን ትላላችሁ? እዚህ ጫፍ ላይ ሴቭ የምትለዋን በተን እንደነካችሁ ቀጥታ ቪዲዮአችሁ አየር ላይ ይውላል ማለት ነው። ቴንኪዩ። ከዚህ ውስጥ ቀጥታ ትወጣላችሁ። ከደቂቃ ቆይታዎች በኋላ መታችሁ ማየት ትችላላችሁ። በሚገርም ፍጥነት ብዙ ሺህ ሰዎች ጋር መድረስ ይችላል ማለት ነው። በዛሬው ቪዲዮ የሚገርም ወሳኝ ነገር እንዳገኛችሁና ደስ እንደተሰኛችሁ አልጠራጠርም። በቀጣይ ደግሞ ልክ በእንደዚህ አይነት አሪፍና ገራሚ ሀሳብ ተመልሼ እስክመጣ ድረስ ቸርን ሰንብት። መልካም ቆይታ